እዚህ ጋር አሞሮች የበዙበት ምክንያት ቆዳ ሌጦ ምናምን እዚህ እናተራቅማለንና ለዛ ነው። በቃ እንግዲህ ኢትዮጵያ እንደሚታወቀው በከብት በጣም ከፍተኛ ቁጥር እንዳላት ይታወቃል። ግን ሌጦ አጠቃቀም ላይ ዝቅተኛ ናት። እሱን አንዳንድ ችግሮችን ለመፍታት እንግዲህ እዚህ ያጠራቀምን እናስረክባለን። በጣም ጥሩ በጣም ጥሩ። ይሄ የት አካባቢ ነው? ጉዲሳው እንግዲህ ገጠር ምናምን ነው የሚመስለው። አዲስ አበባ ነው እና በኮንቴ ቀራኒዮ ብዙ ልማት እንግዲህ እየሰራ ነው የሚገኘው። ያው መንግስታችን የከተማ ግብርና እንዲስፋፋ ባለ መሰረት በጣም እየተሰራ ነው። ድንች ነው የምታየው። ድንች ግንቦት ላይ በቃ ተዘርቶ እንትን ያለ ሚያዝያ አካባቢ አጋማሽ ላይ ጀምሮ የተዘራ ነው። አሁን በቃ ከትንሽ ጊዜ በኋላ ይወጣል። አሁን አበባው ይታያል። አበባ አብቧል። የሁሉ ማሳ አንተ ነው? በቃ የኛ ነው። እዛ ጋርም ደግሞ ዶሮ እርባታም አለ፣ ከብት እርባታም አለ። ያው እንደምታየው እልም ያለ ገጠር ነው የሚመስለው። ግን አዲስ አበባ ውስጥ ነው። ህንጻዎቹ አሁን እዚህ ጋር አሉ። ያው ከተማ ባለሀብቶች አሉ። እዚህ ጋር ድንች ከኛ ምናምን ይወስዳሉ። ፍሬሽ ነው በቃ ንጹህ ሆነ። ምን ተጠቀሙ። እዚህ ጋር ምንጭ አለ እንደምታየው። ከጀርባ ራሱ ሌላ ዛፎች አሉ። ሸንኮራ ምናምን እንተክላለን። አሁን ጎመን ወቅቱ ስላለፈ ነው እንጂ ጎመን ራሱ ወደ ሐምሌና ነሐሴ ላይ አሁን በጣም ብዙ ነው የሚገኘው። ጎመን ተክላለን። ቆስጣ ምናምን አለ አይደል? ጥቅል ጎመን ይሄ ለከተማ የእሁድ ገበያ፣ ቅዳሜ ገበያ ይስንድ ተብሎ የሚሸጡት እናንተ ናችሁ ገበያው የምታረጋጉት? አዎ በመንግስት ትስስር አለን እና ከቀበሌ ጋር እየተደራጀን ነው እንደዚህ አይነት ስራ የምንሰራውና ትብብርም አለን። ቅዳሜና እሁድ አሁን ብዙ ጊዜ የርካሽ ዋጋ እንሸጣለን። እና መሬት መንግስት ሰጧቸው ነው ነበር አለ እዚሁ አካባቢ ራሱ ገበሬዎች ምናምን የነበሩ አሉ አይደለ? በመሃል እነሱ ወደ ስራ በቃ ተቀናጅተን በደንብ ነው የሚሰራበት። ከዚህ በፊት ኳስ መጫወቻ ምናምን የነበሩት ናቸው። ዝም ብለው በቃ እንደ የነበረ ቦታ ነው። አሁን በእንደዚህ አይነት መልኩ እየሰራን ነው የምንገኘው። ይሄን ራሱ ይወላሳይ ይዛውን ይሄ ድንች ነው። ይሄ ድንች ነው። ኦልሞስት በቃ ቆንጆ እየሆነ ነው። አንዱ መተላለፊያ ቦታ ስለሆነ አንዳንድ እንስሳቶች እየነኩት ነው እንጂ በጣም የሚያምር ነውና ይህን ይመስላል። እንግዲህ ሌላ ቦታ ደግሞ ዶሮ እርባታውን ላሳየው። እሺ፣ አመሰግናለሁ። እሺ